ሰላም ሰላም፣ እንዴት ናችሁ? ሰላም ያለው ክብር ሰው ለመድኃኒዓለም። እኔ የምለው ሰዎችዬ፣ እስቲ በእናታችሁ እንደ አረብ ሀገር ያላችሁ ሴቶች እንደ እኔ እህቶቼ እንደ እኔ የምትሰሩት በአረብ ሀገር ማለት በተለይ ልጅ የምትሉት እስቲ ንገሩ። እንደው እንደኔ የሚሰቃይ ሰው አለ በልጅ? ሌሊት አይሉ ቀን አይሉ። እስቲ አሁን በዚህ ሰዓት እስቲ እዩት። እዚህ በረሃ እንግዲህ 4ኛ ወር እያያችሁ ነው ምን ያክል በረሃ እንደሆነ። እንደው ሰው በዚህ ሰዓት በረሃ ውስጥ ይዋኛሉ። እነሱስ ጨዋታቸው ነው። ይሄ የኛ ስቃይ ግን የገባ ሰው አለ? እንደው ልጅ የምትይዛችሁ እስቲ ኮሜንት ስጡ ማለት ጻፉልኝ እስቲ። ምን አይነት ስሜት ነው የሚሰማችሁ ልጅ የምታሳድጉት እንደኔ ማለት ነው? የምር እኔ በጣም ይገርመኛል ማለት በቃ ምንም መስሎ አይታያቸውም ማለት እንዴት እንደሆነ አላውቅም። እኔ ብቻ የሆነ ነገር ስሜት የምትሰማኝ በቃ አለ አይደለ? ሁሉም አላውቅም። እስቲ ጻፉልኝ እስቲ ልጅ የምትይዛችሁ ሰዎች፣ ያኔ ልጅ የምትይዛችሁ እንደኔ አረብ ሀገር ላይ ልጅም አሉ። ልጅ ብቻ የማይዙት ልጅ እየያዙ ቤት ውስጥ ይሰራሉ። ከዛ ደግሞ እሱን ተይና ሂጂና ልጁን ተከታይ ትበያለሽ፣ ልጁን ትከታያለሽ። ከዛ ደግሞ ልክ ልጅ ቤት ስገባ ደግሞ ሌላ ስራ ትታዘዛለህ። ከሱ ላይ ልጅ ሲወጣ ውጭ ላይ ያለው ስቃይ በእናታችሁ እስቲ እንደዚህ ነገር ተሰማችሁ? አረብ ሀገር ያላችሁ ሴቶች እስቲ ኮሜንት ጻፉልኝ። ምን አይነት ስሜት ነው የሚሰማችሁ? እኔ ብቻ ነኝ ይሄ የሆነ የልጅ መያዝ ስሜት የሆነ የሚያስጠላ ስሜት የሚሰማው? የእውነት የአረብ ሀገር ልጅ በጣም ያስቸግራል ወይስ እኔ ያለሁበት ብቻ ልጅ የሚያስቸግረው? አንድ ልጅ እኮ ነው ለዛው ትልቅ እኮ ነው። የእውነት 8 አመት 7 አመት የሚሆን ልጅ በጣም አስቸጋሪ ልጅ ነው። እና እስቲ እንደኔ የተሰማችሁ ስሜት አንዳንዴ እንደማለቅስበት ይበዛል። በጣም በቃ ስረብሽ ሲያስቸግር አለቅስ ነበረ። የእውነት ነው የምለቅስ ሲከፋኝ ማለት ነው። አሁን በእርግጥ አድጓል ልጁ 8 አመት ምናምን ሆኖታል። አሁን ያው ይለቀቃል። እንደዛም ሆኖ ግን ያው መከተልን አላቆምኩትም። እከተለዋለሁ ብዙ ነገር በጣም ይደባደባል። የምር በጣም ልጆችን ይመታቸዋል። ከተናደደ ደግሞ ድንጋይ አንስቶ ከዛ አንቺ የት ነበርሽ እነሱ ሲደባደቡ አለ አይደለ? እንደዚህ ነገር አለ እና የሆነ ማለት እኔ ያለሁበት ሰዎች ብቻ ናቸው ለልጃቸው እንደዚህ አይነት ስሜት ያላቸው። ለምን ተመታ? ለምን አለቀሰ? አንቺ የት ነበር? ምን እየሰራሽ ነው? አንቺ ልጅ አይደለ እንደምትይዙ ምን አታይም እንዴ የሚል ሰው እናንተ ጋር ሳለ ማዳማችሁ እንድትላችኋለች አሰሪያችሁ። እስቲ ንገሩኝ። የምር ሴቴ በጣም ስበዛ መልካም ሴት ናት፣ ግን ማለት ልጃቸው ሲያጠፋ በቃ እንዴት እንደሆነ አላውቅም። እዚህ ሀገር ደግነቱ ቅጣት የለም። ደግነቱ ልበል እንጂ ቅጣት የሚባል ነገር ለምን ልጅ አይቆጡም? ምን አይሉም? ሰራተኛ ነው እነሱ የሚቀጡት፣ ሰራተኛ ነው የሚቆጡት። እንዴት እንደሆነ ባላውቅም እስቲ እንደኔ የተሰማችሁ ሰዎች እንት ጻፉልኝ። ካልተሰማችሁም ደግሞ አረ እኔ ጋር የለም ብላችሁ ንገሩኝ እስቲ። ወይ እኔ ብቻ ችግር ሊሆን ይችላል ልወቅ ችግሩን ማለት ነው። ንገሩኝ፣ ግድ የላችሁ። እኔ መሮኛል። የአረብ ሀገር ሴት ወይኔ ስግደት ስንቱን ያሳያል ሰዎች። የምር የሰው አይን ያሳያል። እውነት ስግደት ከባድ ነው። ስሜቱ ከባድ ነው። ብቻ አይደለም። ንገሩኝ። ከእናንተ ጋርም ካለ እኔ ጋር እንደዚህ ስሜት ደስተኛ ሆኜ ነው የምሰራው። ልጅ ሲይዝ እኔ ምንም ልጅ አስቸግረኝም የምትሉ ሰዎችም ጻፉልኝ። ያስቸግረኛል የምትሉም ጻፉልኝ። ልጅ ሳይሆን ማዳሜ ናት የምታስቸግረኝ። ልጅ ለምን ወደቀ? ለምን ታለቅሳለህ? ለምን ያኔ ልጄ ለምን ታለቅሳለች? ወይም ለምን ያለቅሳል ልጅ ትለኛለች የምትሉም ካላችሁ እስቲ እኔ ጋር ሁሉም ነገር አለ። ለምን ልጅ አለቀሰ? ለምን ወደቀ? ለምን ከልጅ ጋር ተጣላ? አንቺ የት ነበርሽ? በላ ወይ ጠጣ? አበላሽው አላበላሽው? ለምን ሽንቱ ሸና? አረው ሰዎችዬ አረብ ሀገር ያስለቅላል። እንዲሆን ለፍተን አምጥተን ግን ማለት ነው እንደዛም ሆኖ በረከት የለውም ገንዘባቸው። የምሬን ነው። እኔ ምንም በረከቱን አላየሁበትም። ጉልበት ብቻ እድሜ መፍጀት፣ ጉልበት መጨረስ፣ ድካም፣ ቤተሰብን ማጣትን ያየሁበት እንጂ የጠቀመኝን ነገር እኔ ብዙም አላየሁበትም። ፈጣሪ ያውቃል።
ለሁሉም ትዕግስቱን ይስጠን። ንገሩኝ፣ ያላችሁ ስሜት ያላችሁበት ስሜት ንገሩኝ። እኔ በጣም ግርም ይለኛል የምር ማለት እውነቴን ነው የምላችሁ ማለት ነው። እንደ ፈጣሪ ፈቅዶ ማለት ነው ወደ አረብ ሀገር ስትመጡ የምር ልጅ ያዥ ስትባሉ እኔ እንጃ በልጅ ግቡ አላችሁ ማለት። በእርግጥ ያው ስራ ስንመጣ አጃዛ ቤትም ያለው ስቃይ ስናይ ያው ልጅም ይዘን ብር ለማግኘት እስከሆነ ድረስ ምንም አይደለም። ግን አንዳንድ ሰዎች አሉ፣ አንዳንድ አረቦች አሉ ልጅ ሲወድቅባቸው የሆነ ልጅ ተራሮጦ ራሱ ሮጦ ለወደቀና እግሩ ወይ ጥፍሩ ለደማ በጣም ብዙ ነገር የሚያደርጉ ሰዎች አሉ ማለት እኔ ጋር ብቻ እኔ ቤት እንደዚህ ነገር የለም። በእርግጥ እኔ ያለሁበት ቤት ሴት እግዚአብሔር ይመስገን በጣም ጥሩ ናቸው፣ መልካም ሰዎች ናቸው። ግን ልጆቻቸው ከባድ ነው። ልጆቻቸው በጣም ረብሻሉ። የምሬን ነው የምላችሁ። በዚህ ፀሐይ እስኪ እናንተ ተመልከቱ። በዚህ በረሃ ፀሐይ እንዴት እንደሚያቃጥል እኮ ፀሐይ። እነሱ ግን ዝም ብሎ ይጫወታሉ። ይሄ ቀላል ነው፣ መጫወቱ ጥሩ ነው። መጫወቱ ጥሩ ሆኖ ሳለ ግን በቃ አለ አይደለ ማለት እንዴት ነው አላውቅም። እስቲ ልጅ የምትይዙት ንገሩኝ ማለት እኔ ብቻ ሊሆን ይችላል የሆነ መጥፎ ስሜት የሚሰማኝ ልጅ ሲይዝ። ልጅ እኮ ጠልቼው አይደለም ግን በጣም ያስቸግራሉ። ከሱ ላይ ደግሞ አረቦቹ ልጃችን አስቸገሩን አይሉ። በቃ ሰራተኛ ችግር አለበት ነው እንጂ የሚሉት የኛ ልጅ ሰራተኛዋ ናት እንጂ ልጃችን ችግር አለበት አይሉም። የምሬን ነው የምላችሁ። ለምንድን አላውቅም። አይዶና እኔ አይገባኝም። እስቲ እናንተ ምን ስሜት ነው የሚሰማችሁ ልጅ የምትይዙት? ጻፉልኝ። የምር እኔ ጋር የሚሰማችሁ ስሜት የሆነ የልጅ መረበሽ በቃ ያለው አይሰማም። እውነቴን ነው የምላችሁ። እስቲ ንገሩኝ። እኔ እዚህ ነው ያለሁበት ብቻ ነው ልጅ መረብሸው? እናንተ የምትይዙት ልጅ ረብሽ